ማለት ነው። ፊትን አኮሳስረሽ ፊትሽን እንትን ብለሽ ያልሆነ ነገር ለብሰሽ ብትጠብቂው ያ ነገር ብዙም እንትን አይለውም። ቅመሟ ደግሞ ታውቃላችሁ ዘንጣ ነው የምትጠብቀው ቤትን ፏ ብላ ማለት ነው። አሁን ባላቸው ግንኙነት ማለት ነው። አሁን በሚኖሩበት ሰዓት ማለት ነው። እና በጣም ደስ ይላል። ስለዚህ አብረው ለመኖር ደግሞ ምንም እንትን የሚላቸው ነገር የለም የሚያግዳቸው። ምክንያቱም ጓደኝነታቸውም የረዥም ጓደኝነት ነው። ምክንያቱም ከአመት በላይ ሆኗቸዋል። ወደ 2 አመት ሊሆናቸው ነው እኛ እንኳን ትናቃቸው ማለት ነው። እና ስለዚህ የአንድ ጋር የመሆኑ እንትኑ በጣም ደስ ይላል ማለት ነው። ማለት ከሚወዱ ሰው ጋር መኖር ደግሞ ሰላም ጤና ይስጥልኝ። ውድ ነው የተከበራችሁ ውድ ተመልካቾች እና መልካም ቀላችሁ ሁላችሁም ሰላም ብያለሁ። ሰላማችሁ በዝት ትረፍ ይበል በያላችሁበት ያለ እዝነትና ራህመት አይለያችሁ። እንግዲህ ጨረቃዎቹ እንግዲህ ሊሞሸሩ ነው እንበላቸው። እንግዲህ እንዲሞሸሩ የሁላችንም ጥረት ነው። በነገራችን ላይ ሁላችሁም ይሞሸሩ ይሞሸሩ እያላችሁ ነው። እንግዲህ ግድ ያለ ውድ ልትሞሽሯቸው ነው እናንተ ልጆች። ኧረ ተው ግዴላችሁም ገና እኮ ልጆች ናቸው። ገና ልጆች ነን እያሉ ነው። እና እንግዲህ በነገራችን ላይ ልጅነት የለም በአሁን ሰዓት በተለይ ምንም አይነት ልጅነት የለም። እና ያሰቡት ምንድን ነው? እንዲሁም ደግሞ ምን ፈልገው ነው? ለምንድን ነው ቡታጅራ ሲሄዱት እያላችሁ የብዙዎቻችሁ ደግሞ በጣም እየጨነቃችሁ ያለው ነገር ይሄ ነው ማለት ነው። እንግዲህ የሄዱት ምክንያታቸው እንግዲህ የራሳቸው የሆነ ምክንያት ይኖራል። ብሩኬም ብዙዎቻችሁ ደግሞ ቀለበት ሊያስር ነው እያላችሁ ነው። እንግዲህ ቀለበት እንደምናውቀው አንዴ አስሮላታል። እንግዲህ የሁለተኛው ቀለበት ሊሆን ይችላል። ምክንያቱም የቃል ኪዳንና የጋብቻ ቀለበት ያው የተለያየ ነው ማለት ነው። እንዲሁም ደግሞ ብዙዎቻችሁ ደግሞ ሽማግሌ ሊልክ ነው እንዲሁም ቀለበት ወይም ሊያስር ነው እያላችሁ ነው ያላችሁት። እንግዲህ ያን ደግሞ እንግዲህ እሱ ራሱ ያውቃል ማለት ነው። ምክንያቱም ብሩኬ ደግሞ የተግባር ሰው መሆኑን ታውቃላችሁላችሁ። የተግባር ሰው በጣም ትጠና የተግባር ሰው ነው። የሚያረጋቸውን ነገሮች ሁላ የሚያውቅ ሰው ነው። ምክንያቱም የሆነ በቃ አረገዋለሁ ያለውን ኩላ የሚያረግ ነው ለሀይሚዬ ማለት ነው። እና ይህን ደግሞ 100% ሁላችሁ የምትተማመኑበት ስለሆነ ያን ነገር ደግሞ አስቀድሞ ዝም ብሎ ያወራም ማለት ነው። እንደ ማንኛውም እንትን አሁን አብዛኞቻቸው አይታችሁ ከሆነ ዛሬ አወርተው ነገ ደግሞ የማይደግሙ አሉ ማለት ነው። እና እሱ ግን ያወራውን ነገር በአይን እያሳየ ነው፣ እየሰራ እየተገበረ ነው የሚያወራው ይጀመር እና መልካም ፍቅር ይሆንላችሁ። ሁላችሁም ዱአ አድርጉላችሁ ማለት ነው። መልካም ፍቅር እንዲሁም ደግሞ የተመኘኸውንም ያሳካልህ ብላችሁ ዱአ አድርጉ። እንግዲህ በመልካም ነገር እንጠብቃቸዋለን ማለት ነው። እንግዲህ ሁሉም እንግዲህ ቡታጅራ ሄደዋል፣ ሚፍታህም ሄደዋል እያላችሁ ብዙዎቻችሁ እያወራችሁ ነው ያላችሁት። እንግዲህ ሚፍታህ መሄዱን ደግሞ እናንተ እዛ ትድርስ ትናየው ነው የምናወራው ማለት ነው። እና በነገራችን ላይ ሚፍታህ በጣም የሚወዱትና የሚያከብሩት ጓደኛቸው ነው፣ እንደ ወንድም ነው። ያው ሁልጊዜም ይናገራሉ። ቅመሟም እንደዛው በጣም የምወደው የማከብረው ወንድሜ ማለት ነው፣ ትልቅ ወንድሜ ማለት ነው ነው የምትለው ሚፍታህ በነገራችን ላይ በጣም መልካም ሰው ነው። ብዙዎቻችሁ ያው ቀርባችሁ ማታውቁት እንትን ትላላችሁ፣ ዝምተኛ ምናምን ይመስላችኋል። በጣም ተጫዋች ልጅ ነው እና ለማንኛውም ማለት ነው እንግዲህ መልካም ጋብቻ፣ ለጋብቻም ከሆነ ለቀለበትም ከሆነ እንዲሁም ደግሞ ለሽምግልናም ከሆነ መልካም ብለናል። ደግሞ ብዙዎቻችሁ ቤት እየሰራ ነው እያላችሁ ነው። ቤትም እየሰራ ከሆነም መልካም የጤና ቤት ይሆንለት ማለት ነው። ቤት አስፈላጊ ነው በነገራችን ላይ እንግዲህ ያው ሁልጊዜ መቼም በኪራይ ቤት እኮ አይኖርም። ማንኛችንም ብንሆን ቤት ለቤት ብለን ነው አይደል? ሀገር ራሱ የተሰደነው ቤቶቻችን ቤተሰቦቻችን እናስደስታለን፣ ለራሳችን ቤት ቦታ እንገዛለን ብለን ነው
የወጣ ነው። አላማችንም ያ ነው እና ስለዚህ እነሱ ደግሞ በጣም ብዙ ነገሮችን እያደረጉ ነው። ቅመሟ ለብቻዋ ቻናል አላት፣ እሱ ለብቻው ቻናል አለው እና ደግሞ በዛ ላይ ቲክቶክም ተጠቃሚዎች ናቸው ማለት ነው እና በብዙ ነገሮች። ስለዚህ ቤትና መኪና አስፈላጊ ነው። እንግዲህ አስፈላጊ ስለሆነ ያን ነገር ደግሞ ማሳካት ይኖርባቸዋል ብዬ አስባለሁ ማለት ነው። አሁን ላይ ግን እነሱ ያው አዲስ አበባ ላይ እየኖሩ ስለሆነ ተከራይተው ነው የሚኖሩት ማለት ነው። እንግዲህ ያው ሰው ማለት ያስባል ሁሉን ነገር አላህ ደግሞ ያሳካል ማለት ነው። ያሰቡትን ደግሞ ሊያሳካላቸው ይችላል ማለት ነው። እና ተቅመሟ ጋር ደግሞ ብዙ ጊዜ አይታችሁ ከሆነ ያወራት ተሰማችሁት። በዚህ እድሜያችን ባልና ሚስት ሆነን ለመኖር ግን በጣም ደስ ይላል እያለ ነበር ባለፈው ማለት ነው። ከዚህ ጥቁኝት ልጅ ጋር በቃ መኖር ደስ እያለኝ ነው እያለ ነበር። እንግዲህ አገናዝቦ አስቦ ወንድ ልጅ እንግዲህ ብዙ ነገሮችን ያስባል በነገራችን ላይ ማለት ነውና ደግሞ ሴት ማለት የሴትን አካሄድ ሴት መልካም ሆና ወንድን አያያዝ ተቻለች። ወንድ ልጅ ዋናው ፍቅር ነው የሚፈልገው፣ ሰላም ነው የሚፈልገው። ውሎት ይገባ በፍቅር መቀበልን ነው የሚፈልገው።